ስንተዋወቅ በመዝሙር ነው የተዋወቅነው እና ማቃችሁ ከዛን ጊዜ ጀምሮ እንዴት አይነት መዝሙር እንደምትሰሩ ያየሁ ነው። አብረን ብዙ መዝሙር ሰርተናል ለገና ሲባል ለምና ከዛ በኋላ ኢትዮጵያ ሄድኩኝና ስለናንተ ስራ ስሰማ የበለጠ አደነቅኳችሁ። ብዙ ሰዎችን አሰልጥናችሁ ብዙ ሰዎች እስከ ብዙ መሳሪያዎችን ሰጥተህ ብዙ አስተምረህ እንደወጣህ በተለይ ስለ ይሄ መቅዳት ሲዲዎች ምናምን ሁሉ ስሰማ ሌላውን ለማፍራት የሚል ነገር ልባችሁ ውስጥ እንዳለ ገብቶኛል። ምንድነው እንደዚህ እንድታርጉ የሚያደርጋችሁ? ምክንያቱም ሌላ ለማፍራት ሰው ብዙ አይነሳሳ። ስለዚህ ምን ያነሳሳችኋል? በእውነት ሌላ ተተኪ ሊኖርህ እኮ በጣም አንተ ላትፈለግ ትችላለህ አይደል? ሌላውን እና ምን ሞቲቬት ያደርጋችኋል? ብዙ ጊዜ እኔ አሁን ማስበው የእግዚአብሔር ቤት አይበቃውም ያለው ሰው ማለት አሁን እየተነሳ ያለው ሰው አይበቃም። እኛ ሁለታችን ሁሉ ቦታ መድረስ አንችልም። ብዙ ልጆች ቢነሱ ብዙ ልጆች ቢዘምሩ ብዙ ልጆች ሙዚቃ ቢጫወቱ የተቀናበረ ጥሩ የሆነ ነገር ለእግዚአብሔር ይዘን እንቀርባለን። ስለዚህ እሱ ብቻውን በጣም ብዙ ሙዚቃ ይችላል፣ ያን ሁሉ ባንዴ መጫወት አይችልም። ስለዚህ ሌሎች ልጆች ቢፈሩ ምንድነው ቢነሱ የሆነ በተጠናከረና በተቀናበረ መልኩ ብዙ የእግዚአብሔር ቤት ድምቅ ባለ መልኩ ማገልገልና መገልገልም እንችላለን ማለት ነው። ስለዚህ ይሄ ነገር ውስጣችን አለ። ይሄ የሙዚቀኛ መነሳት ለእግዚአብሔር ቤት ጥቅም በሚል ነው። አንዳንዴ መስመሩ ወጣ ያለ ይሄዳል እንጂ ሁሉ ሰው እንዲህ አይነት ልብና ሸክም ላይኖረው ይችላል። ለእግዚአብሔር የሚለውን ለማቅረብ ከማሰብ ወደ ሌላ ይሄድብናል። ይማርና ሰው ተመልሶ ደግሞ ለዓለም ማገልገያ ያደርገዋል። ብዙ እግዚአብሔር ቤት ውስጥ ቆይቶ የሚጠብቀውና የሚጠቀምበት ውስን ነው። ስለዚህ ጥቅም ማግኛ ይሆንና ይበላሽብናል እንጂ በአብዛኛው ሞቲቭ ሲለወጥ ጥሩ አይመጣም። ግን የኛ ፓሽን የነበረው ብዙ ሙዚቀኞችን ማፍራት፣ የእግዚአብሔር ቤት በብዙ ሙዚቀኞች እንዲሞላ ስፔሻሊ መካነ ኢየሱስ ታስታውሳለህ፣ አባቶቻችን ብዙ ሙዚቀኞች ናቸው፣ እናቶችም አባቶችም ሙዚቀኞች ናቸው። እና ትውልዱ ደግሞ በዚህ ነገር ቢነሳ የሚጠቅም ነገር ለእግዚአብሔር ቤት ይኖራል የሚል ነገር ነው። እንግዲህ ስንጀምረው እኛ መጀመሪያ ስቱዲዮ ስንጀምር ሙዚቀኞችን በማፍራት ሙዚቀኞቹ ለእግዚአብሔር ቤት የደመቀ ነገር ይዘው እንዲወጡ ምናስተምረው ባህላዊም ዘመናዊንም ሙዚቃ ነበረ። የኛ ሙዚቃ ትምህርት ቤት ነበረ እና በዛ ትምህርት ቤት ውስጥ ብዙ ተማሪዎችን በእንደዛ መልኩ ነበር በሽፍት ምናስተምረው። ግን ስንቶቹ አሁን አሉ ቢባል አይ ዶንት ኖ እንግዲህ የተወሰኑ ይኖራሉ። ብዙዎቹ ማለት ጥቂት የማይባሉት ለዓለም ወደ ዓለም ሄዱ። ያው ስትሰራበት ገንዘብ ታገኝበታለህ። ይፈትንሃል እኮ ፈታኝ ስለሆነ ችሎታህን ለእግዚአብሔር ለመጠቀም መወሰንም ይኖርብሃል። እዚህ ጋር አትከስርም፣ የሚጎልብህ ነገር አይኖርም። ግን ደግሞ ለእግዚአብሔር ቤት የሚለው ነገር ውስጣችን ተቀምጧል። አላቅም እግዚአብሔር ያስቀመጠው ይሆናል ብዬ ነው የማስበው። ስለዚህ በዛ መልኩ ያንን ለመፈጸም ነበር የኛ አጀማመር። ይሄን የሙዚቃ ትምህርት ቤት ስንጀምር ራሱ ማለት ነው። ተጨማሪ ቅድም እንዳልከው ያው አንተ ሌላ ሰው ስታፈራ ያ ሰው አንተን በልጦ ሊሄድ ይችላል። ያው ሙዚቃ ችሎታ ስጦታም ስለሆነ ካንተ በተሻለ ሁኔታ የሚጫወት ይሆናል። ካንተ በተሻለ ሁኔታ ከተጫወተ ካንተ በተሻለ ሁኔታ ከተመረ ደግሞ አንተ አትፈልግም፣ ወደዛ ሰው ሊሆን ይችላል። እውነት ነው። እሱ በጣም ለሁሉ ሙዚቀኛ አስቸጋሪ የሆነው አስተሳሰብ እሱ ነው። ከዚህ በፊት የነበረን አንድ የኛ የጄንዲቢ ፕሮግራም ላይ ንስሐ ገብቻለሁ። አሁንም እንግዲህ ድጋሚ ንስሐ ግባ ካልከኝ እገባለሁ ማለቴ እኔ ያ አስተሳሰብ ውስጥ ነበር። እኔን የሚበልጠኝ ሰው ከመጣ እኔ በዛ ሰው ዶሚኔት ሆናለሁ ወይም እደበቃለሁ የሚል ስለነበር በተቻለ መጠን ሁሉ ቀን የኔን ቦታ ማስነካት አልፈልግም። እና አንተ ወደ አሜሪካን ሀገር ስትሄድ ኳየሩ እኔ ላይ ነበረ የሚተማመነው።
አንተ ከሄድክ በኋላ እኔ ነበርኩ የሚጫወተው። እኔና መሀሪ ነበርን የምንጫወተው። ደሜም አለ እና በተቻለ መጠን ሌላ ተቀናቃኝ እንዲኖር አልፈልግም። ሆን ብዬ ነው ያንን የማደርገው እና ይሄ አሁንም እኔ እንደ በቀላል እናገረዋለሁ እንጂ በጣም ብዙ ወጣቶች አሉ ልክ ቸርቹ ያለነሱ እንደማይሄድ አድርገው እንትን የሚያደርጉ። ሰው ከስራ አይተኩም፣ ሰው እንትን አያደርጉም። እና አስታውሳለሁ አርፍጄ በመጣ የፈለገ ቢሆን ልክ ወደ መድረክ ሊወጡ ሲሉ እንኳን ብደርስ እኔ ነኝ የሚይዘው። ምክንያቱም ኳየሩ እኔ ላይ ነው የሚተማመነው። በደንብ ጠብቃቸዋለሁ እንዳይሳሳቱ መግቢያው ማለት ነው። እና አንዳንድ ጊዜ በጣም ሳረፍድባቸው ከቢ ኳየር ዳዊት ጌታቸው አሁን ያለው የዚህ ዘመኑ ዳዊት ጌታቸው ሳይሆን በፊት የነበረው የኛ ዳዊት ሰው የሚያውቀው እና ዴቭ ከቢ ኳየር ያመጡታል፣ ከተስፋ ላይ ያመጡታል። ልብስ ለብሶ ምን ብሎ ተዘጋጅቶ አጥንቶ ከጨረሰ በኋላ እኔ ጎርደን እያልኩ እመጣለሁ ማለት ነው። ስመጣ በቃ ዴቭ ጌታ ይባርክህ እንግዲህ በቃ ጌታ ያውቃል መጥቷል ይባልና ይባረራል። ይሄ እኮ እርግማን እኮ ነው በእውነት በጣም ይሄ የእግዚአብሔርን ቤት መበደል ነው አሉ። በጣም አሁን በደንብ ያስታውቁኛል፣ አውቃቸዋለሁ። እኔ ስላለፍኩበት አውቃቸዋለሁ የሆነ ያለኔ የሚል አይነት ነገርና በኋላ እግዚአብሔር ግን አስተማረኝ። አይ ቲንክ አመለካከቴም ተለወጠ፣ አስተሳሰቤም እየተለወጠ እያደኩ መጣሁ። የእድሜም ብቻ ሳይሆን የእውነትም አገልግሎት ማለት ምን ማለት እንደሆነ ቫልዩ እየገባኝ ዋጋው እየገባኝ ሲመጣ በኋላ ምን ማድረግ ጀመርኩ? ሌላ ሰው እንዲጫወት እያልኩ እኔ ቆሜ ዘምር ነበር አስታውሳለሁ። እና ምክንያቱም ኳየሩ መተማመን እንዲኖረው ወይም የሆነ ነገር ሊይዝ ይችላል፣ ወይም አኮርዲዮ ይዝ ይሆናል፣ ሌላ መሳሪያ ይዛለሁ። እና ከዛ በኋላ ውስጣችን በሁለታችንም ውስጥ ይሄ ሌላን ሰው መተካት የሚለው ነገር እየበዛ መጣና ይገርማል። እግዚአብሔር ያመሻት ውስጥ ልክ ሲመጣ ኖ እንደውም አንተ ራስህንም ጠቅመህ ነው ሌላም ሰው የምትተካው ብሎ የሙዚቃ ትምህርት ቤት እንድንከፍት እግዚአብሔር በር ከፈተ። ስንት ነው ቁጥሩ? 500 ምናምን ተማሪ። እንደው በአሁን ጊዜ እኮ ቢታይ ኮሌጅ እንደማለት ነው። በፈረቃ ስለሚመጡ አይታወቅም እንጂ በሳምንት ውስጥ 500 ተማሪን እናስተናግድ ነበር። እንግዲህ በአንድ ሰዓት ውስጥ 8 ክፍሎች አሉ። 4 የጊታር ክፍሎች አሉ፣ 4 የኪቦርድ ክፍሎች አሉ፣ እንደገና 2 የባህል መሳሪያ አሉ። እና 4-5 ሆነን አስተማሪዎች ነው እንሰራ የነበረው። ፒያሳ መሀል በቃ ነን ስቶፕ ነበር። ፕራክቲስ ለማድረግ የሚገባለ፣ ለመማር የሚገባለ። ከየክፍለ ሀገሩ ቤተክርስቲያናት 4 ሰው ምናምን መላክ ጀመሩ። በደንብ ገስታውስ እያሳደሩ ልጆቻቸው ለ2 ወር ለ3 ወር። እና አሁን ዛሬ ሲነግሩኝ እኔ እኮ ካሰላ የመጣው ተማሪ ነበርኩ። አሁን እዚህ አሜሪካን ሀገርም ሌላም ሀገር ስንሄድ ይነግሩናል። እና ብዙዎች ፈሩ። ምክንያቱም ያ ታይም እንደ አሁኑ ጊዜ መካነ ኢየሱስ ጃዝ ስኩል አልነበረም። አንድ የሙዚቃ ትምህርት ቤት ያለው ያሬድ ሙዚቃ ትምህርት ቤት ነው። እሱም ደግሞ በኦርኬስትራል ሜተድ ነው የሚማሩት። ስለዚህ ከዛ ሲጨርሱ ወይ ብሔራዊ ቲያትር ነው የሚቀጠሩት፣ ሀገር ፍቅር አንድ ቦታ ወይ ባንድ ነው የሚገቡት። ስለዚህ በመንፈሳዊው በኩል ያለውን ያንን ለተወሰነ አመታት እግዚአብሔር ያንን ክፍተት በቤተ ክርስቲያን ውስጥ እንድንሞላ አደረገው። ኢንካም አገኘንበት፣ የእግዚአብሔርን ቤት ደግሞ ጠቀምንበት ማለት ነው። እና በጣም እኔ ፍሬያማ ናቸው በህይወታችን ብዬ ከምቆጥራቸው ሲዝኖች አንዱ ወቅት ያ ወቅት ነው። እና ያለማቋረጥ ሰራን። ከዚያ በኋላ ወደ ስቱዲዮ ስራችን ላይ ያዘነበልን ስንሄድ ደግሞ ወደዛ ሄደ። ስለዚህ ብዙ ልጆች ፈርተዋል። በዛ በእውነት ፍሬያማ ነበር በደንብ ብዙ ልጆች። እና እነዛ ልጆች ደግሞ እየሄዱ በየቸርቹ ያስተማሩ አሉ እና ትልልቅ ቦታ የደረሱ እንዳለችው በዘፈን ዓለም ውስጥም የሚሰሩ ልጆች ገብተዋል። እሱ የራሳቸው ምርጫ ነው። እኛ ለዘፈን ብለን አይደለም ፕሮዲውስ ያደረግናቸው፣ ግን ገብተዋል። እንዳለችው ይፈትናል። ግን አሁን ካነሳው ሁኔታ አንዱ ምንድነው፣ እኔ አሁን ቸርች ውስጥ አንድ ኪቦርድ ተጫዋች ሳይ ስንት ልጆች አሉ ሰሞኑን የምታስተምራቸው ብዬ ጠይቃቸዋለሁ። የላቸው፣ ማንንም አያስተምሩ። እንደውም እነሱ ከነሱ የሚበልጥ የተሻለ ልጅ በዲቪ ወይ በምናምን እዛ ቸርች ሲመጣ ከነሱ እንደሚበልጥ ሲታወቅ ነው ሸሽተው የሚጠፉት። ራሳቸው ሆን ብለው ሰው አያስተምሩም፣ አያሰለጥኑም። እና ይሄ በጣም ቤተክርስቲያን ውስጥ መነሳት ያለበት። እስከ መቼ ነው ያ ልጅ የሚጫወተው? አግብቶ ሊሄድ ይችላል፣ ታሞ ሊቀር ይችላል፣ በተለያየ በትምህርት ምክንያት ሊቀየር ይችላል። ቸርቿ ባዶ ነው የምትሆነው። ቸርቹ ደግሞ ያንን ስለለመደ ያንን አጫወት እናንተን
ያ ሰው ሲጎል የእግዚአብሔር ስራ ላይ ትልቅ እንቅፋት ነው የሚሆኑትና ሰው መተካት አለብን በጣም የሚለው በደንብ እየዞርን የምናስተምረውም ሐሳብ ነው። ሙዚቀኛ ሌላ መጠንቀቅ ያለበት ነገር እስቲ ብትን ስለዚህ እስካሁን አንስተሃል ሌላውን ማፍራት በገንዘብ በምናምን እንዳይፈተን የሚሉ ሁለቱን ነገር አነሳችሁ። ሌላ ምን አለ ሙዚቀኛ ስፔሲፊካሊ ምን መጠንቀቅ ይኖርበታል ወይ ከባድ የሚባል ለሙዚቀኛ ምንድነው? ሙዚቀኛ ብቻውን ሙዚቃ ብቻ ለሚሰራው ላይፉም ራሱ ክርስቲያን ካልሆነ ወይም ጌታ ኢየሱስን ካላመነ ግዴታ ወደ ዓለም እየሄደ መጫወቱ አይቀርም። ስለዚህ ሁለት ቦታ መሆን አይችልም። ሁለት ቦታ እዛም እየተጫወተ እዚህም ሊጫወት አይችልም። እኔ የሚመስለኝ እሱ ነው። ምክንያቱም ምሳሌ የሚሆን ነገር አይኖረውም። እዛ ሲሄድ የሚፈትነው ነገር አለ። ወደዛ ላይፉ ወደዛ ያዘነብላል። እዚህ ደግሞ ጌታ ማምለክ አይችልም። በሁለት ማንነት ለእግዚአብሔር መሆን አይችልም። ስለዚህ ይፈተናል ማለት ነው። የቱ ጋር ይሆናል? ሙዚቀኛ ራሱ ህይወቱ መጀመሪያ ለጌታ እንደሚሆን ሆኖ መቀረጽ አለበት። ስለቻለ አይደለም። እግዚአብሔር እኮ ሙዚቀኛ ስላጣ አይደለም፣ ግን ሰው ያን ሙዚቀኛ ልጅም ስለሚፈልገው ነው። እሱ ባይጫወት እግዚአብሔር እልፍ አላፍ መላእክት ይጫወታሉ በዙፋኑ። አይጎልበትም እኮ እኛ እድለኞች ስለሆነን ነው። ሙዚቀኛ ራሱ መጀመሪያ ህይወቱ በጌታ መሆን አለበት። የእግዚአብሔርን ቃል የሚያውቅ ከእግዚአብሔር ጋር የቅርብ ግንኙነት ያለው የላይፍ ማለት የህይወት መስመሩ ከእግዚአብሔር ጋር የተቆራኘ መሆን መቻል አለበት እንጂ እግዚአብሔር አይጎልበትም። እሱ መጣቀረም የሚቀርበት ነገር የለም። ግን ለራሱ ሲል ሙዚቀኛው ህይወቱ ራሱ ምሳሌያዊ ነገር ሊኖረው ይገባል። እኔ የሚል ነገር ነው ያለኝ። ምናልባት ድሮ በርግጥ በቃ አንድ ኪቦርድ ይዘን ወይ አንድ ጊታር ይዘን ነበረ። አሁን ብዙ ቸርቾች በሙሉ ባንድ ነው የሚሰሩት። ስለዚህ ካንድም 6-7 ሙዚቀኛ አለ ማለት ነው። ያው በተለያየ ኢንስትሩመንት ምንድነው እኔ የማየው እንደውም ከሙዚቀኛው ይልቅ ያንን ሙዚቀኛ የምትጠቀምበት ቤተክርስቲያን ፓስተሩ ሊሆን ይችላል፣ እዛ ያሉት አገልጋዮች ሊሆን ይችላሉ። እሱን በመንፈሳዊ ህይወት በመንከባከብ ማለት ሙዚቀኛ ብቻ ሆኖ እንዳይቀር ማለት እሱን የሚፈልጉት ህዝብ እስኪሰበሰብ ድረስ እሱን የሚፈልጉት ያምልኮ ነገር በቃ እንደማይጎደል አይነት። ምክንያቱም እነዚህ ልጆች በህይወታቸው ይፈተናሉ። ቅድም እንደተባባል ነው በኢኮኖሚካሊ ይፈተናሉ። በይበልጥ ኤርትራም ቢሆን አዲስ አበባም ኢትዮጵያም ያሉ ሙዚቀኞች ህይወታቸው ምክንያቱም የያዙት ዕውቀት ሄደው አንድ ሰርግ ላይ ቢጫወቱ ሄደው ምናምን ላይ ቢጫወቱ ብዙ ገንዘብ ያስገኝላቸዋል። ስለዚህ የሚፈትን ነው። በእውነት ለእግዚአብሔር ብለው መኖር ራሱ መንፈሳዊ ህይወታቸው በደም ካላደገ በስተቀር ያንን ዋጋ የማመዛዘኑ ነገር በጣም ፈታኝ ነው የሚሆንባቸው። ስለዚህ እነዚህ ልጆችን የሚይዟቸው ሰዎች ከሌሉ ልጆቹ በራሳቸው በጣም ይገርም ነገር ብዙ ቸርች ሳይ ሙዚቀኞች ተጫውተው ቁጭ ብለው ቃል አይሰሙ። ቃል መስማት ነው ይወጣሉ። ብዙ ጊዜ እንደሱ አይነት ነገር ነው። አንዳንድ ግን ቤተክርስቲያን ቁጭ ብለው ቃል ይሰማሉ። በጣም እንደውም ደስ ይለኛል። እኔ ሁሉ ጊዜ ሙዚቀኞችን የምላቸው ነገር አለ። ደስ የሚለኝ ሙዚቀኛ በጣም የሚጫወት ሳይሆን ሲጫወት የሚዘምር ሙዚቀኛ ደስ ይለኛል። እና ማን ነው ከተጫወተ በኋላ ደግሞ ቁጭ ብሎ እግዚአብሔር ቃል የሚሰማ ሙዚቀኛ በጣም ነው የሚያስደስተኝ። እና ያ መና ያለው ከሙዚቃው ባሻገር የልጁ ህይወት ጥሩ ነው ማለት ነው። እግዚአብሔርን ቃል መስማት ይፈልጋል። ምክንያቱም እኛ ድሮ ስላደረግነው ነው። ልክ ደግሞ እንጸልይ ሲባል ነው ላጥ ብለን የምንወጣው እና ሰባኪው እንጸልይ ባለ ብቻ እና እንወጣ አይሉንም እንደምናደርግ አላውቅም። ውጭ እንወጣለን። ከዛ በኋላ ደግሞ እናቃታለን። ስብከቱ አልቃ እንጸልይ ምናምን ሲባል ደግሞ ላጥ ብለን መሳሪያችን ላይ እንቀመጣለን። ለምን እንደምንወጣ እስካሁን እኔም አላውቅም። እና ይሄ ሆን ብሎ በቃ የእግዚአብሔር ቤት አገልጋዮች ነን፣ ግን የለንም። በእግዚአብሔር ቤት ድርሻ ውስጥ የለንም። ከበረከቱ የለንም፣ ከመንፈሱ የለንም፣ ከድነቱ የለንም። በቃ ውጭ ነን፣ ግን አድማቂዎቹ እኛ ነን። እና በዚህ በዙሪያችን ያሉት ነገሮች ሁሉ እኮ አድምቀውናል፣ ግን ምንም አይደሉም። እኛ ያለ እነሱ መኖር እንችላለን። እና በጣም ነው ማዝነው በዚህ። እና ቤተክርስቲያንም ራሷ እንዴት ነህ አብሮ ለምሳሌ ፓስተሩ አብሮ ሻይ እየጠጣ ቢያወራው ስለ ህይወቱ ቢያወራው ስለምኑ ቢያወራው ብዙ ነገር ታገኛለህ እዛ ውስጥ። ምክንያቱም አሁን ፑጂ እንዳለችው አንዳንድ ልጆች በጣም ጥሩ የሚጫወቱ ወደ ዓለም እየሄዱ እንትን ውስጥ የገቡ ልጆች ሲነግሩን
የሚያስደነግጥ ነገር ይኖር አረ እንደውም ሂድና ስራ እስክትላቸው የሚያደርስ በአእምሮ ብትሰማው የሚያስደነግጥ ድህነት ውስጥ ያሉ ልጆች አሉ። ቤተሰቤ እንደዛ ከሚሆን እኔ ይሄን ስራ በሰራ ይሻለኛል። አስታውሳለሁ የዛሬ 10 ዓመት ይሆናል አንድ ልጅ በጣም የምወደው ልጅ ነው። በቴሌቪዥን አየሁት ሲጫወት ባንድ ውስጥ ገብቶ ኖ ይሄ በሆነ ነገር ካልሆነ በስተቀር እንደዚህ ሊሆን አይችልም ብዬ ጠራሁትና ምን ሆነ ነው አልኩት። ቤታችን በጣም ችግር አለ። ስለዚህ ምንም ማድረግ ስለማንች አንድ ቀን እህቴ በጣም ሀብታም ከሆነ ሰው መኪና ስትወርድ አየኋት። ማን ነው ታውቂዋለሽ ስላት አይ በቃ ወንዶች ማውጣት ጀምሬያለሁ ቤተሰቤን አትሊስት ለመመገብ ስትለኝ የዛን ቀን ነው ሄጄ ባንዴት ተመዘገብኩት አለኝ። ቤተሰቡን እንግዲህ እሷንም በኤችአይቪ ከማጣት ቤተሰቡንም ከማጣት ገብቷል። አንዳንዴ የድህነቱ ጥልቀት ምንድነው የምታረገው እና ሳየው ይሄ ልጅ እርግጠኛ ነኝ ሄዶ የሚጫወትበትን ያህል ገንዘብ እንኳን ባይሆንም ቤተሰቡን ግን ትንሽም ቢሆን ሊረዳ የሚችልበትን ገንዘብ ቤተክርስቲያኑ ልትከፍል የምትችል ናት። ግን እኛ ብዙ ጊዜ ሙሉ ጊዜ አገልጋይ ለምንላቸው ለወንጌላውያን ለፓስተሮች ምናምን ብቻ ነው ደሞዝ የምንከፍለው እና እንዲህ አይነቱም ነገር አለ። በዚህ ሀገር እንግዲህ ከመጣን ደግሞ ስናይ ለሙዚቀኛ ያለ ቦታ ሌላ ቦታ ነው። ራሱ ሙዚቀኛ ማለት ቢሮ ያለው ሲዲ በሚያወጣበት ጊዜ ድፍን የቤተክርስቲያኒቱ አባል እያንዳንዱ ሰው የሚገዛው በትልቅ ካምፓኒ ደረጃ ሲዲው የሚወጣለት አይነት ነው። ፕሮፌሽን ነው ራሱ እና መበላለጥ አለ። ገና ነው የኢትዮጵያና የኤርትራ ቤተክርስቲያን ወደዛ ነገር የደረስን አይመስለኝም ብዬ አስባለሁ። እና ግን እንትናረጋለን ይሄ እዚህ ለጌታ ብለው እንትና ያደርግ ምናምን እንላቸዋለን። ያንንም ሳይድ እንየው ለማለት ነው። ግን ደግሞ ያንን ድህነት ደግሞ አልፈው እየተራቡም ጌታን ያገለገሉ ደግሞ አሉ። እንዲህ አይነትም ጨካኝ የጨከኑ ልጆች ስላሉ ደግሞ እነሱ ምሳሌ ሊሆኑ ይገባል ብዬ አስባለሁ። የማይችሉትን ደግሞ ልንደግፋቸው ልንረዳቸው ያስፈልጋል ብዬ አስባለሁ። ምክንያቱም በጣም እጃቸው ላይ ያዙት ነገር ብር ያመጣላቸዋል። እሱ ነው አሁን አስደንጋጭ ነገር። አሁን አንተ እሱ እየተናገረን ምንድነው ወደ አእምሮ የመጣው እኛውን በብዙ ችግር ውስጥ ያገለገልንበት ጊዜ አለ። እኛ የታክሲ ሳይኖረን ተቸግረን በእግራችን ሄደን እኔ ከቤቴ እሱ ከቤቱ ሩቅ ነው ቤታችን ጊዮርጊስ ድረስ ተገናኝተን ከዛ በእግራችን ሄደን እናገለግላለን። ስንመለስ 5 ብር ነው የሚሰጡን። 5 ብር 2 ብር ከ50 2 ብር ከ50 የባስ ቲኬት ነው የምንገዛው። ከዛ በዛ ቲኬት ደግሞ የምንጠራበት ቦታ እንሄዳለን። ለኛም የኖረን ነገር የለም። ፋሚሊ ማስቸገርም ደግሞ አስቸጋሪ ይሆናል። እሱን ሳስብ ልጆቹ የሚያልፉበትም ነገር ቀላል አይደለም። እኛ በጣም ብዙ ዋጋ የከፈልንበት ጊዜ አለ። አንዳንድ ጊዜ ገንዘብ ወይ ከሰው ተበድረን ክፍለ ሀገርም ከሆነ ተበድረን ሄደን እንከፍላቸዋለን ሲሰጡን እንከፍላለን ብለን ሄደን ሳይሰጡን የምንመለስበት ጊዜ ነበር። በእርግጥ እሱን ስታስብ አስቸጋሪ ነው። ቤተክርስቲያን ለሚያገለግሏት ሰዎች የምታደርገው ነገር ምን ያህል ነው ስትል የሚጎል ነገር በጣም ነው። ጥቂት ማለት አይቻልም። በጣም ነው። ክፍተቱ ኃይለኛ ነው። እንዲሁ አይደለም። ልጆቹ ምናልባት ቤተሰብ የሚረዱ ሊሆኑ ይችላሉ። ቤተሰብን ለመርዳት ገንዘብ ያስፈልጋል። መስራት አለባቸው። ሜቢ ለእግዚአብሔር ቤት እየሰሩ ነው። እሱን አስበው ማድረግ መቻል አለባቸው። ዓለም እኮ የበለጠችው እየከፈለቻቸው ስለምትሰጥ ነው። እዚህ ጋር ቢሰጣቸው ኖሮ ግን ቢያገኙ እነዚህ ሰዎች ይሄዳሉ ወይ ስንል አይሄዱም። በዚህ ጉዳይ ቤተክርስቲያንም ተጠያቂ ያደርጋታል። ቀላል አይሆንም። ምክንያቱም ልጆቹ ድህነታቸው ወደዛ የሚገፋቸው ከሆነ መስራት አለባቸው። እየሰሩ ነው ያሉት። ሲሰሩ ደግሞ ለሚሰራ መከፈል አለበት። ምናልባት እንደኛ ዋጋ ከፍዬ የሚለው በዛ ዘመን እንደነበረው ላይሆን ይችላል። ላይፉም እኮ ጨምሯል። አሁን የኑሮ ደረጃ በተለይ ኢትዮጵያ በጣም ከባድ ነው። ኢቭን ኤርትራም ከባድ ይመስለኛል። ስለዚህ ለሚያገለግሉት ሰዎች እንደ አገልግሎታቸው መጠን እነዚህ ልጆች ለራሳቸው ብቻ አይደለም፣ ለራሳቸውም ቢሆን የሚበሉት የሚጠጡት የሚለብሱት ያስፈልጋል። ስለዚህ ታስቦ መደረግ ያለበት ነገር አለ። አንዳንድ ቦታዎች ያደርጋሉ። ኤክስትሪም ነው እሱ ደግሞ በጣም እሱን እኔም ልናገር ነበር። በአሁን ደግሞ ዘመን በጣም የሚከፍሏቸው እንደውም ገንዘብ በደንብ ይከፍሏቸዋል። ህይወታቸውን ግን ዞር ብለው ያዩት ልጆቹ እና እነሱም ደግሞ እንዲጠነቀቁ እንደው እንዳልኩ ቅድም ሚዛኑ በቃ በደንብ ነው የምንከፍላቸው። ሙዚቀኛው እስረኛ ነው። ምክንያቱም ጥሩ ነው የሚከፈለው፣ የትም አይሄድም። ግን ህይወቱ ባዶ ነው። በቃ በመንፈሳዊ ነገር ልጁ ሲያድግ አታየውም።
እና እንደሱም አይነት ደግሞ ነገር አለ በደንብ የሚከፍሏቸው በደንብ እንደው የእንትን ነው ባላንስ የማድረግ ነገር ሚዛኑን የጠበቀ ነገር የለም እና በሁሉም ሳይድ እንዳልነው ሚዛኑ ቢጠብቅ ደስ ይላል። አሁን አንዳንዶች ይነግሩን በጣም ነው ጥሩ የሚከፍለኝ ፓስተሬ እና በደንብ ነው ማገለግለው ሚድዊክ ፕሮግራም ሮብሮ በደንብ እጫወታለሁ እሁድ እጫወታለሁ ኳይሮች እንዲህ አደርጋለሁ በቃ እኔ ከዛ ውጪ ኡበር ምንም ሰርቼ እንትን አደርጋለሁ ጥሩ ይከፈለኛል ይላሉ። እዚህ ሀገር በይበልጥ ያሉ ልጆች ኢትዮጵያም እንደዚሁ ጥሩ የሚከፍሉ ቸርቾች አሉ ቤተክርስቲያኖች አሉ። ግን አሁንም የሙዚቀኛው ህይወት ግን ባዶ ሆኖ ነው የምታየው። ማለት ማደግ እኮ አለበት ያ ልጅ በህይወቱ ሲያድግ የሚታይ ፍሬ በላያቸው ላይ መታየት አለበት እና ይሄ አገልግሎት ብቻ ገና ብዙ መዳሰስ የሚገባው ይመስለኛል። ብዙ ነገር ዛሬ ሁሉንም ብለነው ህይወትና ኑሮ ማለት መንፈሳዊ ህይወትና ኑሯችን መመዘን አለበት። ሁለቱ ሚዛን ላይ ተቀምጠው መታየት አለበት። ልጆቹ በህይወታቸው ወዴት ይድረሱ፣ ኑሯቸውስ እንዴት ይኑሩ? እሱን እንግዲህ የፓስተሩ ተጠያቂ ይሆናል ማለት ነው። የቤተክርስቲያን መሪዎች በዚህ ተጠያቂ ያደርጋቸዋል። አዎ እና ብዙ ነገሮች አሉ ሲፈተሽ የሚነካ ጉድ ብዙ ነው ያለው። ግን እኛ ዋጋ ለመክፈል ገባ በቃ የሰማነው ከኛ በፊት የነበሩት ያስተማሩንን ይዘን ነው ዋጋ የከፈል ነው። የኛ የራሱ ታሪክ በጣም ብዙ ነገር አለው ገብቷል። እና በብዙ ነገር ውስጥ ያለፍናቸው ነገሮች አሉ። ግን አሁን ያሁኑ ትውልድ ደግሞ እንደሱ ይለፍ ማለት አንችልም። እኛ ባለፍንበት እነሱ ይለፉ ማለት አንችልም። ዘመኑ ተቀይሯል፣ የኑሮ ሁኔታ ተቀይሯል። ሲቀየር እኛም አመለካከታችን መቀየር አለበት። ለእግዚአብሔር ኮነ ለእግዚአብሔር ነው የምታገለግለው፣ ለእግዚአብሔር ስትሰራ እንደዚህ ይሆናል እንደዚህ ይደረጋል ተብሎ በደንብ የሚነገርና መማር ያለበት ማወቅ ያለበት ነገር ሙዚቀኛው መኖር አለበት እኔ ብዬ አስባለሁ በራሴ። በቅርብ አንድ አገልጋይ አንድ ጊታር እና ኪቦርድ የሚጫወት እንድትከፍሉኝ ይፈልጋለሁ አለዛ ሄዳለሁ ወደ ሌላ ቤተክርስቲያን አላቸው። እነሱ ደነገጡና ደወሉልኝ። እንደዚህ ይላል አሉ። እሱም ደወለልኝ ብያቸዋለሁ። አዎ ምክንያቱም ኑሮዬን መግፋት አልቻልኩም። ሌላ ስራ ከምሰራ በሙሉ ምሰራው ያለው ነገር ለዚህ ነገር ግን ይከፈለኝ ብዙም አይደለም ጠይቀዋል። አይ ሲሉት ወደ ፈረንጆች ሄደና በደንብ ዛሁን በደንብ ይጫወታል። ልጁ በጣም ታለንትድ ነው እና በቃ ጠቅልሎ ሄደ። ግን ሊገባናል እዛ የደረሰ አሁን ኤርትራኖቹ ጋር እኔ እስከማቀው ለሙዚቀኛ የሚከፈል ሙዚቀኛ ያለ አይመስለኝም። ግን ወደዛ ሊሄድ ነው። ስለዚህ እንደ እረኞች ፓስተሮቹ ማሰብ አለባቸው፣ ህዝቡም ማሰብ አለበት ሚል ፖይንት ነው። ጥሩ